አሁን ከሰዓታት በፊት ሊቃነ ጳጳሳቱ ከአዲስ አበባ ከንቲባ አስተዳደር ጋር ያደረጉት ውይይት ነበር። በተለይ ከመስቀል ደመራ በዓል ጋር በተገናኘ እንግዲህ የተነሱ ሀሳቦች ነበሩ። እዛ ሀሳብ ላይ እንግዲህ እንዴት በዓሉ መከበር እንዳለበት ምናምን ነገር ተናግረዋል። እኔ እሱ አይደለም ሀሳብ እኔ ቀለቤን የገዛኝ እሱ ሳይሆን ቀሲስ ሳሙኤል የኢትዮ ቤተሰብ ሚዲያ አንድ ጽሁፍ አጋርተውናል። እሱ ሀሳብ ስላጋራ ስለደነቀኝ ነው የመጣሁትኝ። ምክንያቱም እኛ ስንጮህበት የነበረው ጉዳይ ቅዱሳት ስዕላትን ቀደዱብን፣ ስለዚህ የቤሳን አካላት ለምንድን ነው ይህንን ጉዳይ ለህግ አቅርበው ማያስፈጽሙልን ብለን ስንል አልነበረ? ለምንድን ነው ማያዙት ብለን ስንል አልነበረ? አባቶች ይህን ጉዳይ ሳያውቁት ቀርቶ አይደለም። በእርግጥም ያውቁታል፣ አውቀውም ዝም ብለዋል። አልፎ ተርፎ ደግሞ እኛ ደግሞ እንድንታሰር ደግሞ ጥያቄ እየጠየቁ ነው። ላንብብላችሁ ምን እንዳሉ። አቡነ ዲዮስቆሮስ የተናገሩትን ነገር ነው የምነግራችሁ። ዛሬ በነበረው ስብሰባ ላይ አቡነ ዲዮስቆሮስ ይህንን ነገር የሚናገሩትን እኛ እንድንያዝ ነው የሚፈልጉት። ላንብብላችሁ። አንድ ስዕል ቀደደ ተብሎ አጀንዳ ለመፍጠር የጽንፈኛና የነፍጠኛ አንድ ስዕል ቀደደ ተብሎ አጀንዳ ለመፍጠር የጽንፈኛና የነፍጠኛ እሺ የከተማ ወሮበላ አደራጅቶ ከተማ ለመበጥበጥ የተዘጋጀ አጀንዳ እንጂ ስዕል መቀደዱ አሳሳቢ ሆኖ አይደለም አሉ አቡነ ዲዮስቆሮስ። ይሄ በውስጥ የወጣ መረጃ ነው። ስዕል መቀደዳ ትልቅ አጀንዳ አይደለም፣ ጉዳዩ አይደለም። ይሄን አጀንዳ ያደረገው ግን ወሮበሎች፣ የከተማ ወሮበሎች እኛም ሚዲያ ላይ እየጮሆን ያለ ነው አጠቃላይ ማለት ነው። እነሱ አጀንዳ ፈልገው ነው እንጂ ስዕል መቀደዱ ትልቅ ነገር ሆኖ አይደለም አሉ። አይገርማችሁ? በዚህ ዙሪያ የሚንቀሳቀሱ ሰዎች ላይ መንግስት ሳይውል ሳያድር እርምጃ ሊወስድ ይገባዋል። እንዴት ስዕል ይቀደዳል ብለን የጮህን ሰዎች ላይ መንግስት ሳይውል ሳያድር እርምጃ ሊወስድ ይገባዋል። ማን? አቡነ ዲዮስቆሮስ የቅዱስ ሲኖዶስ ጸሐፊ አቡነ ዲዮስቆሮስ። ስዕል መቀደድ ዝም ብሎ ትልቅ አጀንዳ አይደለም። ስዕል መቀደድ ጉዳያችን አይደለም። ባይሆን ይህን ስዕል አስታከው ግን አጀንዳ እየፈጠሩ የከተማ ወሮበሎች፣ ጽንፈኞችና ነፍጠኞች ናቸው እንዲህ እያደረጉ ያሉት። ስለዚህ መንግስት እንደውም በአፋጣኝ እነኚህ ሰዎች ስዕል ተቀደደ ብሎ እየተናገሩ ያሉ ሰዎችን በአፋጣኝ የታሰሩልኝ እያለ ነው።